ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ቀኑን በፈገግታ የሚሞሉ አዲስ አስቂኝ አኒሜሽን ቀልድ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን ፈታ በሉ። ሚስቴ የጭንቅሉ እናት የቴጋ እናት እንደምታውቂው የቫላንታይን ወቅት መጥቷል። ስለዚህ ምን ያህል እንደምወድሽ ላሳይሽ እፈልጋለሁ። ፍቅሬንና መውደዴን ልገልጽልሽ እፈልጋለሁ። እና ደግሞ ጭንቅሉ ይህንን መጫወቻ ናና ውሰድ። የዚህ ቀይ መጫወቻ መኪና ባለቤት አንተ ነህ። የቫላንታይን ጊዜ ቀይና ቀይ መሆኑን ታውቃለህ አይደል? እህቶች ስወጣ አሻንጉሊት እንደምገዛላቸው ደግሞ ንገራቸው እሺ። የጭንቅሉ እናት የኔ ውድ የኔ ፍቅር የዚህ ሳምንትና በሚቀጥለው ሳምንት በሙሉ ቀይ ልብሶች ብቻ ነው መልበስ ያለብሽ። ሁለታችንም አብረን እንደምንሆን ታውቂያለሽ። እባክህ የጭንቅሉ አባት እባክህ ዝም በል። ድምፅሽ ምን ያህል ለስላሳ እንደሆነ ተመልከቺ። ምክንያቱም የፍቅር ጊዜና ወቅቱ ስለሆነ ነው። ለማንኛውም ለዚህ ወቅት ለረጅም ጊዜ እየተዘጋጀው ነበር። የጭንቅሉ እናት ይህን 1000 ብር በጥሬ ገንዘብ ያዢ፣ የምትሽውን ሁሉ ግዢበት። ወይኔ አምላኪ የኔ ውድ ባል ለምን በጣም እንደምወድ ታውቃለህ? ግን በየዓመቱ በተለያዩ ስጦታዎችና ሰርፕራይዞች እኔን ስለምታስገርመኝና ስለምታስደስተኝ ነው። ነገሩ እንዲህ ነው እንግዲህ። ሂጂና የቅርብ ጊዜውን ቀይ ቀሚስ፣ የቅርብ ጊዜ ቀይ ራስ ቀረባት፣ የቅርብ ጊዜ ቀይ ጫማ፣ የቅርብ ጊዜ ቀይ ቦርሳ፣ ሁሉም ነገር ቀይና ቀይውን በቃ ጊዜያቸው ሂደሽ ግዢ። መልካም የቫላንታይን ቀን ይሆንልሽ ውድ ሚስቴ። አባዬ በጣም አመሰግናለሁ። ዋው አባዬ አስገርመኛል፣ አስደስተኛል። ዋው ቀይ መኪና ገዝታልኛል። ፍጹም በጣም ጥሩ መኪና ነው የገዛው። አባዬ በጣም ነው አመሰግናለሁ። እናቴም አመሰግናለሁ። ችግር የለውም። በቃ ወደ ስራ ልሂድ። እማዬ አሁን አባዬን ስላስደሰች ገንዘብ በስጦታ ተቀብለሻል። ብዙ የተሰጠው ሁሉ ደግሞ ብዙ መስጠት ይጠበቅበታል። ስለዚህ ባለፉት 2 ዓመታት አባዬ ለኔ የሚገዛውን አሁን አንቺ ግዢልኝ። ትልቅ ስጦታ ያገኘ ትልቅ መስጠት ይጠበቅበታል። ከዚህ ጥፋ፣ ካልሆነ በእጅ ሰበብ ነው የምትሆነው። ግን እኮ እውነት ነው። በዚህ ዓመት የጭንቅሉ አባት የሚደሰትበትን ፎርጅድ ያልሆነ ኦሪጂናል ነገር መግዛት አለብኝ። ስለዚህ ባየው ቁጥር ያስታውሰኛል፣ ምን ያህል እንደሚወደኝ ይነግረኛል፣ ፍቅሩንም ይገልጽልኛል። ግን የምገዛው ጥራት ያለው ነገር መሆን አለበት፣ ኦሪጂናል የሆነ እና አሁን ላይ ሁሉም ነገር ሲደመር በእጄ ላይ ያለው ገንዘብ 4500 ነው። በቃ እውነት ነው። አሁን ለሱ ምን መግዛት እንዳለብኝ አውቃለሁ። ባለቤቴ የቫላንታይን ስጦታን ይዤ መጥቼልሃለሁ። ባለቤቴ የኔ ፍቅር ስጦታን ውሰድ፣ የቫላንታይን ፍቅር መግለጫዬ ነው። ሚስቴ ለእኔ ገዛሽልኝ የቀይ የአልጋ ልብስ በጣም ያምራል። በጣም አባዬ የአልጋ ልብስ አይደለም፣ ያኮ ዱቤት ነው። ግን ብርድ ልብስ ብለህ ልትጠራው ትችላለህ። ሲቀዘቅዝ ልትጠቀምበት ትችላለህ። ስለዚህ እንደ እሳት ያሞቃል። ስለዚህ ራስን ለመሸፈን ይሆናል። ደግሞም በእናቴ ፍቅር መሞቅ ትችላለህ። ሚስቴ በጣም ነው የወደድኩት። በጣም አመሰግናለሁ በጣም። ጭንቅሉ ይህንን ቀይ ብር ውሰድ። ይህ የአንተ ስጦታ ነው። ቀይ የቫላንታይን ቀለም መሆኑን ታውቃለህ አይደል? ለዚህም ነው ይህንን የገዛውልህ። በትምህርት ቤት ጥሩ ውጤት እንድታገኝና እንድታመጣ እፈልጋለሁ። እዚህም ነው ይህንን ብር የገዛሁት። ተረድተኛል አይደል? እማዬ ለቫላንታይን ለምን ቀይ ብር ትገዥልኛለሽ? ለሰዎች የቤት ስራ እንድጽፍበት ነው ወይስ የሰዎችን ስም በህይወት መጽሐፍ ውስጥ እየጻፍኩ እንዳስቀምጥ? እንዴ እማዬ አሁን ቀይ ብር ምንም አይሰራልኝም። ቆይ እማዬ ቀይ ጫማትሽ ነው? ቀይ የምግብ ሳህን አላየሽም? ንገሪኝ እስኪ። ዝም ብለህ ከዚህ ቦታ ሂድ፣ ካልሆነ ትገረፋለሽ። ሂድና መጽሐፍ ላይ አተኩር። ወይኔ ጉዴ! ወይኔ ጭንቅሉ እባክህ ትንሽ ሰውነቴን እከክልኝ። ወይኔ ሰውነቴን እያሳከከኝ ነው።
ሰውነቴ ኡፍ ኡፍ! እነዚህን ሁሉ በሰውነቴ ላይ ያሉት ምንድን ናቸው? አምላኬ! ባለቤቴ ምን ሆነሃል? ምን አጋጠመ? አሁን በሰውነት ላይ ምን ተፈጥሮ ነው? ቆይ ሚስቴ አላውቅም። ከዚያን ጊዜ ጀምሮ ለመተኛት የምጠቀምበት የገዛሽልኝን ዱቬት ነበር። ሰውነቴን ተመልከቺ፣ በጣም ያሳክከኛል። ይህ ሁሉ በሰውነቴ ውስጥ ያለው ምንድን ነው? እረ በጣም እየበላኝ ነው፣ እያሳከከኝ ነው። በፈጣሪ ስም አባቴ እንደዚህ ነው እንግዲህ ለቫላንታይን ቀን ለእኔ ቀይ ብር በስጦታ ሲሰጠኝ ምንም አላልክም፣ ምንም አልተናገርክም፣ ዝም አልክ። እናቴ ቀይ ብር ሰጠችኝ። አሁን የራስን ተመልከት። ይህ ነገር በአንተ ላይ ተፈጠረ። ሰውነት የሙቀት ሽፍታ ያዘው። ግን አንተ ከባድ የሙቀት ሽፍታ ነው አባዬ። እማዬ ሰዎች ለባሎቻቸውና ለሚስቶቻቸው እቃዎችን ይገዛሉ። ግን አንቺ ዱቤት ለመግዛት ሄድሽ። ዱቤት የሚገዛው እኮ በቤት ውስጥ ኤሲ የሌለው ሰው ብቻ ነው። የቤታችን ሞቃት ነው። ኤሌክትሪክ ቢጠፋም ሁሉም ቦታ ይሞቃል። ሁሉም ቦታ ሲሞቅ ደግሞ በኤሲ ሙቀት ላይ ዱቤት ገዝተሽ ሰጠሽው። ስለዚህ አሁን የቤቱ ሙቀት እንዲሁም ዱቤቱ እማዬ ለአባታችን የፍቅር ሙቀት ሽፍታዎችን ሰጠሽዋል። አይ እማዬ no, 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 no.